ቤተ መንግስት በ40 ምናምን ቢሊዮን እየገነባችሁ ነው የሚል ጥያቄ ሲመጣ አንደኛ ቤተ መንግስት አይደለም ሳተላይት ሲቲ ነው እየተገነባ ያለው። ሳተላይት ሲቲ ውስጥ የተለያዩ ኤስታብሊሽመንቶች የተለያዩ ፕሮፐርቲዎች አሉ። ነገም የኛም ልጆች ተቀምጠው በዩቲዩብ ላይ ዳቦ ማንበላ ማን አልበላም ወሬ ከምናወራ ሞር ዓለም አቀፍ ተሳትፎ ልናደርግ የምንችልበት ሊያድግ የሚችል ሀገር እንድንሆን የኤዥያ ሀገሮችን ማየት ትችላለህ። ጥርሳቸውን ነከስ አድርገው ነገ ላይ ኢንቨስት አድርገው የሰሩት ስራ አለ። ነገ ላይ ቴክ ላይ ኢንቨስት የምናደርገው፣ ኢንፍራስትራክቸር ላይ ኢንቨስት የምናደርገው፣ ቱሪዝም ላይ ኢንቨስት የምናደርገው ነገር የሚያሳድገን ሰርቪስ የሚያሳድግ ቢኮዝ ሰርቪስ ነው ኖርማሊ ሀገር የሚያሳድገው። ገበሬ ሀገር አያድግም። ገበሬ ሀገር የዘነበለት ቀን ይበላል፣ የደረቀ ቀን ይራባል። ገና በፕሌን ከላይ ወደታች ልታርፍ ስትል ሻንቲ የሆነ ዝገት የሆነ ሀገር ሄደህ ልታርፍ የምትችልበት ባዝሩሙ ፍላሽ የሚያደርግ እንኳን አንድ ደና ሪዞርት የሌለበት ሀገር ላይ ቱሪዝም ኑልኝ ማለት የጥንታዊ የዛሬ 200 300 1000 ዓመት በፊት የተሰሩ ባህላዊ ነገሮችን ብቻ ይዘህ ከዛ ጋር አኮሞዴት የሚያደርግ ነገር ሳሰራ ወደ ቱሪዝም መሻገር አትችልም። ቱሪዝም ውስጥ ተሳታፊ እንዲሆን ህዝብ ትልልቅ ናቹራል ሪሶርስ ያለን አካባቢ ላይ ላንድ ብሬክ የሚያደርጉ ኢንፍራስትራክቸር የሚያስጠጉ ለሌሎች ለፕራይቬት ኢንቨስተሮችን በር የሚከፍቱ ስራዎችን መስራት ነገ ላይ መስራት ነው። ቢኮዝ ፕራይቬቱም ነገ አንተ ጎን ብዙ ሆቴሎች፣ ብዙ መዝናኛዎች፣ ብዙ ነገሮች ይሰራሉ ማለት ነው። ለነገ ግን መንገድ የሚከፍቱ ነገ ለማኝ ነገም አራሽ የዘነበ ቀን የምንበላ የደረቀ ቀን የምንራብ እንዳንሆን ኢንቨስትመንቱ ዛሬ ነው መጀመር ያለበት። እዛ ላይ የሚደረገው ኢንቨስትመንት ዛሬ የሚርበው ሰውዬ አያገኘው፣ ነገም ግን የሱ ልጅ እንዳይራብ ኢንቨስት ማድረግ አለ።